ያረፈ ሰው ማለት የማይሰራ ሰው ማለት አይደለም። ብዙ ስራ የሌለው ሰው ማለት አይደለም። ያረፈ ሰው ማለት በህይወት ውጣ ውረድ ውስጥ ሆኖ በህይወት ውጣ ውረድ ውስጥ ነው። በህይወት ማዕበሎች ውስጥ እያለፈ በችግሮች ውስጥ እያለፈ በከፍታና በዝቅታ ውስጥ እያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው። ችግሮች አሉ፣ ማዕበል ይመጣል፣ ችግር ይመጣል፣ ከፍታ ዝቅታ ይመጣል፣ አፕስ ኤንድ ዳውንስ አሉ። ያ ያረፈ ሰው ግን አይናወጥም፣ አይረበሽም፣ አይታወክም፣ ቦታውን አይለቅም። እንደተረጋጋ ታገኘዋለሽ። ስለዚህ በዚህ ውስጥ ሲያልፍ ተረጋግቶ ተማምኖ እርግጠኛ ሆኖ ተስፋ ሳይቆርጥ ዙሪያው እንዲህ ተተራምሶ እሱ ግን ተረጋግቶ የሚኖር ሰው በአምላኩም ላይ ተማምኖ የሚኖር ሰው ማለት ነው ያረፈ ሰው ማለት። የሰው ልጅ ዴስቲኒ ምንድን ነው? ወዴት ነው የሚሄደው? የሰው ልጅ የሚሄደው ወዴት ነው? ይሄድና ከዚህ ዓለም ድካም አረፈ ተብሎ ዜና ይሰራል። ከዚህ ዓለም ድካም አረፈ ተብሎ ከዛ ደግሞ ከሞት በኋላ ባለ ህይወት ደግሞ ካመንን ምንድን ነው የሚጠብቀን? መብላት መጠጣት ነው? ምንድን ነው የሚጠብቀን ከሞት በኋላ ባለው ህይወት? በአብዛኛው ሃይማኖቶች የምታገኙ እረፍትን ነው። ወደ እረፍቴ አትገቡም ብዬ ማልኩ፣ ወደ እረፍቴ ያስገባችኋለሁ፣ ወደ እረፍቴ ትገባላችሁ። ስለዚህ የመጨረሻ የሰው ልጅ ደስትኒ ሄዶ 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 የሚደርስበት ቦታ እረፍት ነው። ያረፈ ሰው ሆኖ ቢዚ ሆኖ ግን ያረፈ ሰው፣ በጣም የሚሰራ ግን ያረፈ ሰው፣ በጣም የሚደክም ግን ያረፈ ሰው፣ የተረጋጋ የማይናወጥ የማይረበሽ ማዕበል ሲመጣበት ዙሪያው ተበጥብጦ እሱ ጋር ስትሄጂ ጸጥ ብሎ የሚቀመጥ ያ አቅም ያለው ደንብሮ የማይሄድ ተረብሾ የማይሄድ የተረጋጋ ሰው ማለት ነው ያረፈ ሰው ማለት። እና ፈጣሪም ያሳርፋል። ሰው ደግሞ እውቀቱ ካለው እዛ እውቀት መሰረት ያረፈ ሰው መሆን ይችላል። የማይረበሽ የማይታወክ ሰው መሆን ይችላል ማለት ነው። እድሜ ብስለትን ስለሚያመጣ ብዙ ላይፍን አንደርስታንድ ስላረጉት ብዙ ስለተረዱት እንደማይመጣ ስለገባቸው ያረፉ ሰዎች ይሆናሉ። ግን ወጣቶችም ሆነው ያረፉ ሰዎች መሆን ይችላሉ። ያረፈ ሰው ሆኖ መኖር ይቻላል። የግድ እድሜያችን ሳይገፋ በአሁኑ እድሜ ሰው እርፍ ብሎ መኖር ይችላል። አርፎ መኖር ይችላል።